ሃሎ ፋሚሊ መተናል። ዛሬ እንግዲህ የምንገኘው ይታያችኋል። ምን ይላል አይ ላቭ ሐዋሳ ከተማ ነው የምንገኘው። የሐዋሳ ከተማን አዲስ ኮሪደር፣ አዲስ ውበት፣ ሌላ ታሪክ የምንመለከት ይሆናል። ዞር እያልን እንደምታዩት ዝናብ ነው። ኮፊያችንን ምናምን ነገር አድርገናል። ሰው እየተንቀሳቀሰ ነው። በጣም ነው የምታምረው። ይህን 1-2 ወር ሐዋሳ ያልመጣችሁ ሰዎች ዛሬ በኔ ቪዲዮ ልክ ሐዋሳ እንዳላችሁ እንዲሰማችሁ አደርጋችኋለሁ። ሳብስክራይብ ማድረግ ላይክ ማድረግ እንዳትረሱ። በቀንም ምሽቱንም አብረን ሐዋሳ ከተማን እናያለን። ጽድት ብላለች እንዴት እንደምታምር በኔ ሆነባችሁ። ይህን ቪዲዮ ሙሉ ጨርሳችሁ ዞር ብለን ማየት እንጀምራለን። ቤተሰብ ከትንሽ ወራት በኋላ ነው ወደ ሐዋሳ ከተማ የተመለስኩት። ከተማውን አብረን ነው የምናየው። እኩል ማየት ይቻላል። ሪያክት እናደርጋለን። እኔ አሁን ይሄን ተመልከቱ። እዚህ ጋር ኮብልስቶን ነበር እኔ ማቀው ኮብልስቶን ነበር። አሁን ቦታው እንዴት እንደሚያምር አብረን እናያለን። እዚህ ካሜራማን ጠጋበል። እዚህ ጋር ምናምን እንትኖቹ ራሱ የት እንደሄዱ ግራር አባኮዳ ምናምን ነበር የነበረው። ግን እንደምትመለከቱት ሰው ፎቶ የሚነሳበት የሚዝናናበት ቦታ ሆኗል። በጣም ነው የሚያምረው። እዚህ ጋር ፎቶ የተነሳ ነው እንግዲህ የሚገርም ነው። አሁን ይሄ አግሪ ትልቅ ግንብ ነበር። እዚህ ጋር በጣም ትልቅ ግንብ ነበር፣ ግን አሁን ሜዳውም ይታያል። እዚህ ጋርም ግሪን ነው። በጣም ነው የሚያምረው። ከሜዳው ጋር ተያይዞ በጣም የሚገርም ትልቅ ውበት ነው የሰጠው። እጅግ በጣም ነው የሚያምረው። እንደምትመለከቱት ሰው ወክ የሚያደርግበት መንገድ ሆኗል። በፊት ያን ያህል ሰው የማይተላለፍበት መንገድ ነበር። አሲ እንዴ ሰላም ሰማለች። እቺ ንሳ ቀጭኔም እዚህ ጋር ቆማለች። እየጎበኘች ነው እንዴ ካሜራማን? ቀጭኔዋ በዝናብ ሁላ አልሰማም ብላለች። እየጎበኘች ነው መሰለኝ። እንዴት ነህ? እየጎበኘች ነው መሰለኝ። እዚህ ጋር ና አንተ። የኛው ሰው ምንድነው? ና ይሄ ምንድነው? ይሄ ስሙ ምንድነው? ይሄ ጉማሬ ነው። ፊቱ ይታያል። አይታየም። ተኝቶ ነው። እሺ አስነሳው። እዛ ጋር ብድራት ያቺ እንትን ናት። ያቺ ዳኪዬ ናት። እንዳትበር ቀስ አድርገህ ቅረጻት። እዛ ጋር ዝሆን አለ። በነገራችን ላይ በዝናብ ነው እንግዲህ ይህንን ቪዲዮ እየሰራን ያለ ነው። ዝሆን ኦኬ። ካሜራማን ዝሆን አይተህ ታውቃለህ? ያው በቃ የታባቱ ዛሬ በጭራሽ በቃ ያልጠበቅኩት ነገር ቢኖር እንደዚህ ሆነ ሐዋሳን አገኛታለሁ ምናምን ብዬ በጭራሽ አልጠበቅኩም። ናሲ እዚህ ጋርም ሌላ ኤልማ ካሜራማን ላው ኮሜንት ላይ አውቆ ስሟን ለጻፈ ማለት ነው እኔ እሸልማለሁ። እቺ ኮሜንት ላይ አውቋ ስሟን ለጻፈ እና እስኪ አንተ ታውቃታለህ? እና እስኪ ያተ እግሯ ቀጭን እንደዚህ ረጅም እቺን እንስሳ ኮሜንት ላይ ስሟን አውቆ ለጻፈ እኔ እሸልማለሁ። አይታታል? ልብ ቅርጽ የሆነ በዚህ ሳይዳው እንዲህ ብናደርግ ልብ ቅርጽ አይመጣም? የሆነ እንዲህ ምናምን እሺ እዚህ ጋር እንወጣለን። አያምርም? ናሽ ካሜራማን እዚህ ጋር ሰቺስ ምንድን ናት እንዴ? የእንስሳ አይነት እንዳለ እንዳያምጹብን ጥንቸል ናት። በደንብ ገብታለች። ጥንቸል በጣም ነው የምታምረው። ጥንቸል እኮ ስድብ ነው፣ አልወድም። ቀጭኔ ብዙ አለ። መንገዱን ግን አይተኸዋል? አንዴና መሀል ሮዱን አሳይተናቸው እንመለስ። የሚገርም ነው በቃ። ይህ መንገድ ያልነበረ ነው። ና እስኪ እንዲህ ግባልኝ። ይሄ የምትመለከቱት እንግዲህ በደንብ አሳያቸው እስኪ። አንድ ቀጭን መንገድ ብቻ ነበረች። በዚህ ሁኔታ ነው የተሰራው። እጅግ በጣም ነው የሚያምረው። በቃ ከምነግራችሁ በላይ አያምርም? በደንብ እስኪ ተመልከቱ። እንግዲህ ረጅም ነው ሄዶ ምናምን ነገር ወደ ዳቶ ሞጫ ድረስ በጣም ነው የሚያምረው። ያ ተከተለኝ። ለማንኛውም
በዚህ ጋር እንሻገራለን። በነገራችን ላይ ዝናብ ነው፣ ግን በቃ ምንም ዝናቡ ምንም ከማየው ነገር አንፃር ምንም እየገደበኝ አይደለም። በጣም ሐዋሳን አስዋታል። እንግዲህ አሁን እያየን ያለነው እስካሁን ድረስ በቀን ነው። በምሽት ደግሞ ሌላ ታሪክ ትሆናለች ብዬ እጠብቃለሁ። ችግር የለውም። ሁሉን ነገር አብረን ሪያክት እናደርገው እስኪመሽ ጠብቀን ደግሞ በምሽት ያላትን ውበት እናያለን። በቃ ይሁን። አቾፍማ አሁንም ድጋሚ መጣች። እቾፍ ድጋሚ መጣች። ድሮን ፒያሳ ፈልጌ ነበር። ወጣችኮ የልናስ አዲስ ሆነች። ለቅሶም አልሄድኩም ምንም አልደረስኩም። ከተቀየረው አላለ እኛ ጋር ባይሆን 40 እየደረሰ ነው። በቃ 40 ትበላለህ። ንፍሮ ካልበላክ ማለትም እኔ ከሁለት ወር ነው እዚህ አልነበርኩም እና እንዴት ነው እንዲህ ባንዲ ሊቀር ይችላል? ያ እንግዲህ እግዚአብሔር ይመስገን አሁን ምርጫ ደርሷል። አታነካካኝ። እሺ እየሮጥን እንጫወታለን። ወደዛ እንመለስ። እንምጣ። ኧረ በል እንግዲህ ቤተሰብ መሽቷል። ካሜራማኔም ቤቱ ገብቷል። እንግዲህ ሐዋሳን በምሽት እኔው ራሴ አሳያችኋለሁ። እንግዲህ አሁን የምንገኘው መሀል ስሙዳው ጋር ነው። አይታችሁታል። የሚገርም እይታ አለው በምሽት በጣም የሚገርም እይታ አለው። ጠጋ ብለን እናያለን ከተለያየ አንግል። መሀል ስሙዳው ጋር ነው የምንገኘው። አሁን እየደረስን ያለ ነው ወደ ሐዋሳ ሴንተር ስሙዳ የሐዋሳ መሀል ነው። ከጀርባዬ እንደምትመለከቱት ይሄ ስሙዳ ይባላል። እጅግ በጣም ነው የሚያምረው። ፋውንቴኑ ምናምን ነገር ተለቁ። በዛ ላይ በቃ ከከተማው ጋር ሌላ ድምቀት ሆኗል። ሉክ ይሄን በመሰለ መንገድ እንግዲህ ሐዋሳ አምራ ትገኛለች። በጣም የሚያምር ነው ያለው። መኪና እንዳይሾተን አይፎን ታርጌ ላሳያችሁ። በጣም የሚያምር የዱር ሐዋሳ ይላል። ሐዋሳ ይላል። ሐዋሳ ላይ የነበረን ቆይታ እንግዲህ ይህን ይመስላል። ኔክስት በሌላ ቪዲዮ እስክንገናኝ ድረስ ሰብስክራይብ ማድረጋችሁ እንዳይረሳ። ይመቻችሁ። ቤቱን ተቀላቀሉ።